ኦክቶበር 2024 የኢትዮጵያ መንግስት ማንኛውም አይነት የነዳጅ መኪና ወደ ሀገር ውስጥ እንዳይገባ ያገደ የመጀመሪያው የዓለማችን መንግስት ሆነ። መንግስት እንደዚህ አይነት አስገራሚና አስደንጋጭ የሆነ ውሳኔ የወሰነበት ዋነኛ ምክንያት ለነዳጅ ብሎ የሚያወጣውን የአሜሪካን ዶላር ወይም የውጭ ምንዛሬ ለመቀነስ ሲሆን ኢትዮጵያ የነዳጅ ማረጋጊያ ፈንድ አላት። በዓለም ገበያ የነዳጅ ዋጋ ሲጨምር ከፈንዱ ድጎማ እየተደረገ ዋጋውን ለማረጋጋት ጥረት ሲደረግ ቆይቷል። የነዳጅ ዋጋ ጭማሪ እየበዛ በመምጣቱ ግን መንግስት በፈንዱ በኩል ለነዳጅ የሚያደርገው ድጎማ 100 ቢሊዮኖችን ተሻግሮ ለኪሳራ እየዳረገው ነው። ሌላኛው ምክንያቱ ደግሞ የአየር ንብረት ለውጥን ለመከላከልና የኢትዮጵያ በተለይም የአዲስ አበባን ያረጁ የነዳጅ መኪኖችን ወደ አዲስ የኤሌክትሪክ መኪኖች ለመቀየር ነበር። በኢትዮጵያ የኤሌክትሪክ ተሽከርካሪዎችን የማስተዋወቅና ስራ የማስጀመር መርሃ ግብር የትራንስፖርትና ሎጂስቲክስ ሚኒስቴር አካሂዷል። ሚኒስትሯ ዳግማዊት ሞገስ ከዓመት ወደ ዓመት እየተባባሰ የመጣውን የአየር ብክለትን ለመከላከል የኤሌክትሪክ ተሽከርካሪዎችን መጠቀም ዋናው አማራጭ ነው ብለዋል። ታዲያ በኢትዮጵያ ገበያ ላይ ያሉት አብዛኞቹ መኪኖች ያገለገሉ የነዳጅ መኪኖች ሲሆኑ ይህ አዲሱ ሕግም እነዚህንም መኪኖች ሊያግድ ይችላል የሚል በጣም ትልቅ ፍርሃት በጊዜው ነበር። ከዚህም በተጨማሪ ከተለያዩ የዓለም ሀገራት በተለይም ከቻይና የሚመጡትን አዳዲስ የኤሌክትሪክ መኪኖች ተፈላጊነት በጣም እንዲጨምር አደረገ። እንደዚህ አይነት የፍራቻ እንደዚሁም የፍላጎት መንፈስ በመኪናው ኢንዱስትሪ ላይ በሰፊው በሰፈረበት ጊዜ ነው የፊንቴክ ኢንቨስትመንት ግሩፕ በጣም አስገራሚ፣ አስደናቂ እንደዚሁም ወርቃማ የሆነ እድል ይዞ የመጣው። ዘመናት ተሻግሮ ዘመን አገልግሎ የነዳጅ መኪና አይገባም ተብሎ ጊዜንም የዋጀ ኪስንም የበጀ BYD መኪና ቀረበ ከቻይና። GD BYD ኢትዮጵያ። ይህ የፊንቴክ ኢንቨስትመንት ግሩፕ የቢዝነስ አይዲያ የሚመስል የሚገርም የፖንዚ ስካም መንግስትንም ባንኮችንም ግለሰቦችንም እንደዚሁም ፊንቴክ ኢንቨስትመንት ራሱን የሚጠቅምና ማንኛውንም ሰው የማያከስር ሁሉንም ሀብታም የሚያደርግ የሚገርም የቢዝነስ አይዲያ የሚመስል እስካም ሲሆን በዛሬው ቪዲዮ ይህ እስካም ምንድነው? የፊንቴክ ኢንቨስትመንት ግሩፕ እንዴት አድርጎ ነው ይህን ሁሉ ሰው መንግስትን፣ ባንኮችን፣ ህዝብን እንደዚህ በቀላሉ ሊያጭበረብር የቻሉ የሚለውን በጥልቀት እናያለን። ከዚህ ቪዲዮ አሪፍ ነገር እንደምታገኙበት በጣም እርግጠኛ ነኝ። ከአሁኑ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ የተሻለ ፍለጋ እጓዛለሁ፣ ጥሩ ቀናት ይመጣሉ ብዬ አምናለሁ። የተሻለ ፍለጋ እጓዛለሁ፣ ቢደክመኝ አላቆምም አርፋለሁ። ይህ ሀገራችንን ያስደነገጠውን የ1.7 ቢሊዮን ብር የፖንዚ ስኪም ለመረዳት በጊዜ ወደ ኋላ ተመልሰን በ1920 ቦስተን አሜሪካ ውስጥ ምን እንደተካሄደ ማወቅ አለብን። በጊዜው ቻርልስ ፖንዚ የተባለ አንድ ያልተሳካለት የቢዝነስ ሰው ኢኮኖሚዋ በጣም በፍጥነት እያደገ በነበረው እንደዚሁም ብዙ የቢዝነስ አማራጮች በነበሩባት አሜሪካ ውስጥ አንድ በጣም የሚገርም የቢዝነስ ወይም ደግሞ የሌብነት ሐሳብ መጣለት። ይህ ሐሳቡም ቁጥራቸው ጥቂት ከሆነ ኢንቨስተሮች ትንሽ ብር በመበደር የሆነ ቢዝነስ ለነሱ መሸጥ ሲሆን ለነዚህ ለመጀመሪያዎቹ ኢንቨስተሮች ብር ኬትም ሆነ ኬትም ፈልጎ አምጥቶ በጊዜው እንደዚሁም ቃል በገባው መሰረት መክፈል አለበት። ታዲያ እነዚህ የመጀመሪያዎቹ ኢንቨስተሮች ይህ የገቡበት ኢንቨስትመንት ምን ያህል ውጤታማ እንደሆነ እንደዚሁም እንዴት በአጭር ጊዜ ብዙ ወለድ እያስገኘላቸው እንደሆነ ሲያዩ ለሌላ ሰው መናገር የሚጀምሩ ሲሆን የቻርልስ ፖንዚ ትልቁ ሐሳብም ከመጀመሪያውና በእጅጉ ከተሳካው ኢንቨስትመንት በኋላ በራሳቸው ፍላጎት ወደሱ ከሚመጡት በጣም ብዙ ሚሊዮን ኢንቨስተሮች በፍጹም ሊሆን የማይችል የቢዝነስ ፕሮፖዛል በመስጠት እንደዚሁም የመጀመሪያ ኢንቨስተሮቹን እንደ ምስክርነት በማቅረብ ብር መሰብሰብ ነበር። የቻርሊ ፖንዚ የቢዝነስ አይዲያ ታዲያ በጊዜው በዩሮፕ ውስጥ በጣም በርካሽ ይሸጡ የነበሩ የተለያዩ ኩፖኖችን በብዛት እየገዛ ወደ አሜሪካ እየወሰደ መሸጥ ሲሆን እሱም ደንበኞቹን በቀላሉ ያታለለው 50% ትርፍ በ45 ቀናት ውስጥ እንደዚሁም 100% ትርፍ በ90 ቀናት ውስጥ እንደሚያገኙ ቃል በመግባትና ምንም አይነት ኪሳራ እንደሌለው በማሳመን ነበር። ታዲያ ለመጀመሪያዎቹ ደንበኞቹ ቃል በገባው ጊዜ ወዲያው የከፈለ ሲሆን ከዛም በኋላ በጣም ብዙ ሺህ ደንበኞችን ወዲያው ያገኘ ሲሆን ከነዚህ ካላዲሶቹ ብዙ ደንበኞቹ የሰበሰበውን ብር ደግሞ ቀደም ብለው ለመጡት ትንሽ እየሰጠ ወደ 250 ሚሊዮን ዶላር በዛ ጊዜ ሊያጭበረብር ችሏል። እነዚህ ከዩሮፕ ይመጣሉ ያላቸው ኩፖኖች ዋጋቸው በጣም ዝቅተኛ ሆኖ እሱ ግን 250 ሚሊዮን ዶላር ሙሉ ማጭበርበሩ በፖሊስ ዘንድ ጥርጣሬ የፈጠረበት ሲሆን ከብዙ ምርመራ በኋላ ይህ የማጭበርበር
የማጭበርበር ስራው ተጋልጧል። እንደዚህ አይነቱ የማጭበርበር ስታይል ታዲያ ከዛ በኋላ በዓለም ላይ በተደጋጋሚ የታየ ሲሆን በቻርልስ ስምም የፖንዚ ስኪም ተብሎ ይጠራል። ይህ የፖንዚ ስኪም የሚሰራበት ዋነኛው መንገድ ታዲያ በፍጹም ሊፈጸሙ የማይችሉ እንደዚሁም በቢዝነስ ዓለም ውስጥ ኢምፖሲብል የሆኑ የተለያዩ ቃል ኪዳኖችን ለደንበኞች በመግባት ሲሆን መጀመሪያ ለመጡት ደንበኞች ቤትም በኩል ተደርጎ እነዚህ ቃል ኪዳኖች ከተፈጸሙ በኋላ እነሱን ተከትለው ከሚመጡት በጣም ብዙ ደንበኞች ታዲያ በጣም ብዙ ብር በመሰብሰብ ወይ ትንሽ እየመለሱ ማራዘም አለበለዚያ ደግሞ ያንን ሁሉ ብር ይዞ በመጥፋት ነው። የፊንቴክ ኢንቨስትመንት በጣም ሊታመን በማይችል ሁኔታ መንግስትም የግል ባንኮችም እንደዚሁም እንደኛ አይነት ተራው ህዝብም ሊያሸንፍበት የሚችል በጣም አስደናቂ የቢዝነስ ፕሮፖዛል ይዞ መጣ። ይህንን የቢዝነስ ፕሮፖዛል በደንብ ለመረዳት ታዲያ በጊዜው የነበረውን የኢትዮጵያ መንግስትን እንደዚሁም የኢትዮጵያን ባንኮች የኢኮኖሚ ሁኔታ መረዳት ግድ ይላል። ጊዜው IMF እና የኢትዮጵያ መንግስት በገቧቸው የተለያዩ ስምምነቶች መሰረት የኢትዮጵያ መንግስት የሚወጣቸውን የተለያዩ ወጪዎች መቀነስ ጀምሮ የነበረ ሲሆን ይህም የሀገሪቱን ሪዘርቭ ከረንሲ ወይም ደግሞ ዶላርን ላለማባከንና የነበሩበትን የተለያዩ የውጭ ሀገር ዕዳዎች ለመክፈል እንዲቻለው ነበር። በተመሳሳይ ጊዜ ደግሞ በሀገሪቱ ውስጥ በነበረው የኢኮኖሚ ሪፎርም ሳቢያ የተለያዩ የውጭ ሀገር ባንኮች ወደ ኢትዮጵያ ለመግባት ስምምነት እያደረጉ የነበረ ሲሆን ይህም በሀገሪቱ ውስጥ ያሉት የተለያዩ ባንኮች ካፒታላቸውን እንዲያሳድጉ፣ ካፒታላቸውን ለማሳደግ ደግሞ የተለያየ ሪስክ እንዲወስዱ አስገድዷቸው ነበር። በነገራችን ላይ ስለ እነዚህ ጉዳዮች ማለትም ስለ IMF እና ኢትዮጵያ፣ ስለ ዶላር ምንነት እንደዚሁም ኢትዮጵያ ስለገባችበት አስጨናቂ የብድር ዕዳ የሰሯቸው ቪዲዮዎች አሉ፣ ገብታችሁ ለኢትዮጵያ መንግስት ከአዲስ አበባ ጀምሮ መላው ኢትዮጵያውን ሊቀይር የሚችል የሀገራችንን የትራንስፖርት ኢንዱስትሪ ከነዳጅ አቅርቦት ላይ ሊያላቅቅ የሚችል በዚህም ምክንያት የኢትዮጵያ መንግስት ለነዳጅ ግዢ ከሚያወጣቸው በጣም ብዙ ሚሊዮን ዶላሮች ውስጥ አብዛኛውን ሊያስቀር የሚችል ሐሳብ ያቀረበ ሲሆን ድርጅታችን ፊንቴክ ኢንቨስትመንት ሰውና ተፈጥሮ የሚያስታርቅ ትልቅ ሀገራዊ ጥቅም ያለው መፍትሄ ይዞ መጥቷል። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ስር እየተካሄደ ያለው የአረንጓዴ አሻራ ተነሳሽነት ይህንን ጥረት ከመደገፉም በላይ የከተማችንን የአየር ብክለት ለነዳጅና መለዋወጫ ይወጣ የነበረውን ከፍ ያለ የውጭ ምንዛሬ ለተለያዩ የሀገራችን የግል ባንኮች ደግሞ በጣም ብዙ ሺህ ደንበኞችን በአንድ ጊዜ የሚያመጣ እነዚህ አዳዲስ ደንበኞችም በአንድ ጊዜ 950 ሺህ ብር ለእነዚህ የተለያዩ ባንኮች አካውንት ውስጥ የሚያስገቡ ይህም ማለት የእነዚህን የግል ባንኮች የመንቀሳቀሻ ካፒታል በጣም በአጭር ጊዜ ውስጥ በሚገርም ሁኔታ የሚያሳድግ እጅግ አጓጊ ፕሮፖዛል ይዞ መጣ። እስካሁን ማንኛውም አይነት ተቋም ሊያደርገው ያልቻለውን የኢንትረስት ፍሪ ከወለድ ነፃ የብድር አገልግሎት እየሰጠን እንገኛለን። ይህ በሀገራችን ሁኔታ ለማመን የሚከብድ እድል መኪና ለመግዛት ለሚፈልጉ ደንበኞች ደግሞ በቴክኖሎጂ የተራቀቀ አዲስ የኤሌክትሪክ መኪና በጣም በርካሽ ዋጋ ከማቅረብ አልፎ 950 ሺህ ብር ብቻ ከፍለው የሚቀረውን ግን በ5 ዓመት ጊዜ ውስጥ ያለምንም ወለድ እንዲከፍሉ ከባንኮቹ ጋር አመቻችቷል። ሌላው አስደናቂው ነገር ከባንኮቹ ጋር የተፈራረመው የሶስትዮሽ ስምምነት ሲሆን በዚህ ስምምነት መሰረት አንድ መኪና ከፊንቴክ ኢንቨስትመንት ለመግዛት የሚፈልግ ግለሰብ ከባንኩ ጋር ቀጥተኛ ግንኙነት የሚኖረው ሲሆን ለባንኩም በየወሩ ያለበትን ዕዳ ያለወለድ ይከፍላል። ባንኩ ደግሞ ይህ ሰውዬ የፈረመበትን እንደዚሁም በየወሩ የሚከፍለውን ብድር ለፊንቴክ ኢንቨስትመንት ግሩፕ ሙሉ በሙሉ የሚሰጥ ሲሆን የፊንቴክ ኢንቨስትመንት ግሩፕም ለዚህ ብድር ተያያዥ ያደረገው ገና ከባንኩ ተቀብሎ በሚያገኘው ገንዘብ የሚገዛቸውንና ከውጭ ሀገር የሚያስገባቸውን መኪኖች ነው። ታዲያ እዚህ ጋር የሚነሳ አንድ ጥያቄ አለ። ፊንቴክ ይሄ ሁሉ ብር ካለው ታዲያ መኪናዎቹን በስነ ስርዓት ለምን ወደ ሀገር ውስጥ አላስገባም? ነገሩ ምን መሰላችሁ? እንደ ኢትዮጵያ አይነት የራሷ ወደብ ለሌላትና የሌሎችን ሀገር ወደቦች ለምትጠቀም ሀገር እንደፈለገችው የፈለገችውን ነገር ኢምፖርት ለማድረግ በጣም ከባድ ነው። መኪናዎቹ ከቻይና ታዘው የቻይናን ጉምሩክ አልፈው የኢንዲያን ኦሽንን አቋርጠው ጅቡቲ ወደብ ደርሰው ከዛም ፕሮሰስ ተደርገው ከዛ ወይ ወደ መቀሌ ወይ ወደ ሞጆ ደረቅ ወደብ ተወስደው ከዛም በኢትዮጵያ ጉምሩክ በኩል አልፈው አዲስ አበባ እስኪደርሱ ድረስ ፕሮሰሱ በጣም ስሙዝ ምንም መንከን የሌለበትና ፐርፌክት ሆነ በትንሹ ወደ 2 ወር የሚፈጅ ሲሆን እውነታው ግን ማንኛውም ከቻይና ወይም ከሌላ ሀገር ኢምፖርት የሚደረግ ዕቃ በትንሹ 6 ወር ይፈጃል። ይህ ማለት ታዲያ የፊንቴክ ኢንቨስትመንት ግሩፕ ለምን መኪናውን በጊዜው እንዳላደረሰ ለሰዎች የሚያሳምንበት ኦልሬዲ ቢውልት ኢን የሆነ ኤክስኪውዝ አለው ማለት ነው።
ይህንንም ታዲያ እንደ አንድ አድቫንቴጅ ህዝቡን ለማጭበርበር ተጠቅሞበታል። ሰሞኑን በማህበራዊ ሚዲያዎች ላይ እየተዘዋወረ ያለ አሉባልታ ወሬዎችን ተመልክተናል። ይህን በተመለከተ ድርጅቱን የማይወክል መሆኑን አሳወቀ። ፊንቴክ ሰሞኑን በማህበራዊ ሚዲያ የሚነሱ ቅሬታዎችን በትኩረት ተመልክቷል። ምንም እንኳን በአቅርቦት ሂደት ላይ የዘገየንና በበቂ ሁኔታ ያላሟላናቸው ነገሮች መኖራቸውን ብናምንም ችግሮችን ለመፍታት ከፍተኛ ጥረት እያደረገ ይገኛል። የተፈጠሩ ክፍተቶችን በፍጥነት በመድፈን አሰራሮችን በማሻሻል ለደንበኞች የገባነውን ቃል ለመፈጸም ሌት ተቀን እየሰራን መሆናችንን እየገለጽን ደንበኞቻችን እንደወትሮ ሁሉ በትዕግስት እንዲጠብቁን በአክብሮት እንጠይቃለን። የፊንቴክ ኢንቨስትመንት ግሩፕ በተቋቋመ በአጭር ጊዜ ውስጥ በጣም ብዙ ብር የወጣባቸውን የተለያዩ ቅንጡ ፕሮግራሞች በትላልቅ ሆቴሎች ያዘጋጀ ሲሆን በእነዚህ ፕሮግራሞች ላይም በጣም ታዋቂ አርቲስቶችን በመጋበዝ እንደዚሁም እነሱን የብራንድ አምባሳደር አድርጎ በመሾም የድርጅቱን ተአማኒነት በህዝብ ዘንድ በጣም ለማስፋት ሰርቷል። በእነዚህ ፕሮግራሞች ላይም የተለያዩ የቴሌቪዥን እንደዚሁም የሬዲዮ ጣቢያዎችን የጋበዘ ሲሆን በብራንድ አምባሳደሮቹ አማካኝነት በሶሻል ሚዲያ በእነዚህ የተለያዩ የቴሌቪዥን ጣቢያዎች አማካኝነት ደግሞ በተለያዩ የቴሌቪዥን ፕሮግራሞች ላይ የፊንቴክ ኢንቨስትመንት ስላመጣው እጅግ በጣም ወርቃማ እድል በሰፊው እንዲነገርና ማስታወቂያ እንዲሰራበት ተደርጓል። ከዛም ወደ 1200 የሚሆኑ ሰዎች ወደ ፊንቴክ ኢንቨስትመንት በመምጣት የተመዘገቡ ሲሆን ይህም ማለት አሁን ፊንቴክ በሺዎች የሚቆጠሩ መኪኖችን በ90 ቀናት ውስጥ ወደ ሀገር ውስጥ ማስገባት አለበት ማለት ነው። እነዚህ 90 ቀናት ካለፉ በኋላ ፊንቴክ የጉምሩክ ችግር ነው፣ የወደብ ችግር ነው፣ የትራንስፖርት ችግር ነው እያለ የቻለውን ያህል ቀናቶቹን ቢገፋም ብራቸውን ባንክ የያዘባቸው ደንበኞች ግን ወይ ብራችን ይሰጠን አለበለዚያ መኪናው አሁኑኑ ይሰጠን ማለት ጀመሩ። ይህ ከህዝብ የመጣበትን ቅሬታ ለመከላከልም ወደ ብራንድ አምባሳደሮቹ የዞረ ሲሆን የብራንድ አምባሳደሮቹ በተለያዩ የሶሻል ሚዲያ ፔጃቸው እነዚህ ከውጪ አሁን ገና መግባታቸው ነው የተባሉትን መኪናዎች ጅቡቲ ድረስ ሄደው እንዲጎበኙ በማድረግ የሰውን ቅሬታ ለማሳነስ ሞከረ። እንግዲህ የእውነት በእውነት እያየናቸው ነው፣ እየተጫኑ ነው መኪኖቹ። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። አዲስ አበባ ወደ ደንበኛ መንገድ ግባ ሄደናል። በዚህ ሁሉ ችግር ውስጥ ታዲያ የፊንቴክ ኢንቨስትመንት መስራቾች ጅቡቲ ውስጥ ባቋቋሙት አልፋቲዞ በተባለ ካምፓኒ አማካኝነት ከነዚህ ከተለያዩ የግል ባንኮች በሰው ስም የተበደሯቸውን ብዙ ቢሊዮን ብሮች ማሸሽ ጀመሩ። ከዚህ በኋላ ያለውን ታሪክ ሁላችንም የምናውቀው ነው። ፖሊስ ባለፈው ሳምንት የፊንቴክ መስራቾችን በ19 ክሶች የወነጀላቸው ሲሆን የፊንቴክ የብራንድ አምባሳደር የነበሩት ታዋቂ ሰዎችና ተጽዕኖ ፈጣሪ ሰዎችም ክስ ተመስርቶባቸዋል። አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ የመኪና ስጦታ በመቀበል በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች ላይ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ታዲያ ሀገራችን እንደዚህ አይነት የኢኮኖሚ እንደዚሁም የፖሊሲ ለውጥ በምታደርግበት በዚህ ጊዜ የተለያዩ ግለሰቦችም ሆነ ድርጅቶች መንግስትንም ባንኮችንም እኛንም እንደዚህ በቀላሉ የሚያጭበረብሩበት በጣም አሪፍ አጋጣሚ ያገኛሉ። ስለዚህ እንደዚህ አይነት አጋጣሚዎችን ተጠቅመው ህልም ከሚሸጡልን እንደዚሁም ምንም አይነት ኪሳራ የለውም በጣም አሪፍ ቢዝነስ ነው እያሉ በብራንድ አምባሳደር አማካኝነት የተለያዩ ማታለሎችን ከሚፈጽሙብን ሰዎች መጠንቀቅ አለብን። መንግስትም እንደዚህ አይነት ትላልቅ የፖሊሲ ለውጦችን በሀገር ደረጃ ሲያደርግ ምን አይነት ችግሮችን በህዝብ ላይ ሊፈጥር ይችላል የሚለውን ቀድሞ በማየት እንደዚሁም ለህዝብ ቀድሞ በማሳወቅ በማስተማርና በማስጠንቀቅ ህዝብን መጠበቅ አለበት። ከዚህም በተጨማሪ መንግስት ራሱ ከማን ጋር በምን ጉዳይ ላይ እየሰራ እንደሆነ ማሰብ ያለበት ይመስለኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን ከታች በኮሜንት ማጋራት እንዳትረሱ። ለዛሬ ያመጣሁላችሁ ቪዲዮ ይህን ይመስል ነበር። አሪፍ ነገር እንዳገኛችሁበት ተስፋ አደርጋለሁ። እንደተለመደው ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ፒስ። የተሻለ ፍለጋ እጓዛለሁ፣ ጥሩ ቀናት ይመጣሉ ብዬ አምናለሁ። የተሻለ ፍለጋ እጓዛለሁ